ዶክተር ምርመራ አድርገን የባለቤቴ የዘር ፈሳሽ ቁጥር ዝቅተኛ እንደሆነ ተነግሮናል። ይህ ማለት ልጅ መውለድ አንችልም ማለት ነው? ስለ ወንድ ልጅ የመውለድ አቅም እና ስለ ዘር ፈሳሽ ወይም ስፐርም መጠን ስናወራ መታወቅ ያለባቸው እውነታዎች አሉ። የዘር ፈሳሽ ቁጥር ዝቅተኛ መሆን ማለት እርግዝና የመፈጠር እድሉን ትንሽ ሊያዘገየው ይችላል እንጂ በፍጹም መውለድ አይቻልም ማለት አይደለም። ለጽንስ መፈጠር አንድ ጥራት ያለው የዘር ፈሳሽ ህዋስ ብቻ በቂ ነው። የዘር ፈሳሽ ቁጥርና ጥራትን ለማሻሻል የሚረዱ መንገዶች አሉ። አንደኛ ጤናማ አመጋገብና የአካል ብቃት እንቅስቃሴ፣ ሁለተኛ ሲጋራና አልኮል ማቆም፣ ሶስተኛ የዘር ፍሬዎች የሚገኙበትን ስፍራ ከከፍተኛ ሙቀት መጠበቅ። የአኗኗር ዘይቤ ለውጥ ብቻውን ካልበቃ ደግሞ ዘመናዊ የህክምና አማራጮች አሉ። አንደኛ የሆርሞን ማስተካከያ መድኃኒቶች፣ ሁለተኛ እንደ IUI እና IVF ያሉ የላቦራቶሪ መጸነሻ ዘዴዎች። እነዚህ ዘዴዎች በጣም አነስተኛ የዘር ፈሳሽ ቁጥር ላላቸው ወንዶች ትልቅ ተስፋ ነው። ልጅ የመውለድ ጉዞ የሁለታችሁም የጋራ ጉዞ ነው። በአንድ የምርመራ ውጤት ተስፋ አትቁረጡ። ብዙ የመፍትሄ አማራጮች አሉ። ማንኛውም ሀሳብ፣ አስተያየት ወይም ጥያቄ ካለው በውስጥ መስመር የጽሑፍ መልእክት ይላኩልን። ሁሌ መልካም